ሰላም ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? አለን ያው በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁ? ሁሉ ሰላም? ዛሬም እስቲ አሪፍ በሆነ ቪዲዮ ተመልሰን መተናል። ግን ሰብስክራይብ ላይኩ የለም። ሰብስክራይብ ላይክ ሼር እየተደረገ አይደለም እና ምንድነው እየገባችሁ ሰብስክራይብ እያደረጋችሁ እንጂ አይደለ እንዴ ካሜራማን? እና እየገባችሁ ሰብስክራይብ አድርጉን እንዴ። በጣም እየሄዳል አይደለም? በጣም ወደ ኋላ ቀርቷል። 2000 ሰብስክራይብ መግባት አለብን። እየገባችሁ ሰብስክራይብ አድርጉን፣ አበረታቱን። እና ዛሬ አሪፍ በሆነ ቪዲዮ ተመልሰን መተናል። እሱን ቪዲዮ አብረን የምናየው ይሆናል። ያው ባለፈው ፕራንክ ድስ ሰርቻለሁ ምናምን ብላ እየተላላጠችብን ነበር። ግን ዛሬ እስቲ በአሪፍ ቪዲዮ ተመልሼ መጥቻለሁ። ያው እኔ እንደሷ ክፉ አይደለም። ያው መታ አብረን የምናየው ይሆናል። እናንተም አብራችሁ ከሷ ጋር ጠብቁኝ፣ እኩል አብረን ማሳያችሁ ይሆናል። እና እየገባችሁ ሰብስክራይብ አድርጉ እንዴ። ምን ሆናችሁ ነው? ሰብስክራይብ ላይክ ሼር እየተደረገ አይደለም? እና እየገባችሁ ሰብስክራይብ አድርጉልን። ላይክ ሼር ማድረግ አይረሳ። እና ያው ሳምንቱ እንዴት ነበረ? አሪፍ ነበረ? ምንም አይልም? እየተገፋ ነው ወይስ እንዴት ነው? እየሄደ ነው? ሄድ እያለ ነው? ምንም አይልም? ስራ ሁሉ እናንተ ጋር ሁሉ ሰላም ነው? እንዲያውም በውጭ ያላችሁ በጣም ምስጋና አይጠፋም። ውጭ ላላችሁ በጣም የምታበረታቱን አላችሁ። እና እየገባችሁ ሰብስክራይብ አድርጉን ምናምን ላይክ ሼር ምናምን ማድረግ እንዳይረሳ። እና እስቲ ደውለንላታል ሰላምን ዛሬ እናገኛታለን። ያው የቀረውን ቪዲዮ ስመጣ ማሳያችሁ ይሆናል። እና ስመጣ ምናምን አብረን የምናየው ይሆናል። ያው እስከምመጣ ጠብቁን ምናምን። ከዛ ያው አብረን የምናየው ይሆናል። ከኋላ ምንድነው ትላለህ ማለት ነው ሰው። እና ብቻ ቤተሰብ እየገባችሁ ሰብስክራይብ ማድረግ አይረሳ። ላይክ አድርጉን፣ ሼር አድርጉልን እንዴ። አበረታቱን እንጂ እንደ ድሮ እያበረታታችሁን አይደለም። ያው 100 ምናምን ሰብስክራይበር በሳምንት ውስጥ ነው የጨመርነው። ቢሆንም ግን ይቀራል፣ ገና ይቀራል። 2000 ሰብስክራይበር መግባት አለብን። እና እየገባችሁ ሰብስክራይብ አድርጉን። ዛሬ አሪፍ በሆነ ቪዲዮ ነው የተመለስኩላችሁ። እና እየገባችሁ ሰብስክራይብ አድርጉን፣ አበረታቱን። እና አሪፍ በሆኑ ቪዲዮዎች ምናምን ተመልሼ የመጣሁላችሁ። እና እየገባችሁ ሰብስክራይብ ማድረግ እንዳይረሳ። እና ደውለንላታል። እስቲ እየደረስኩኝ ነው ብላ ነበረ። ከመጣች እስቲ አብረን የምናየው ይሆናል። ደውዬላታለሁ። እስቲ አብረን እንጠብቃታለን። ብቻ ስመጣ የቀረውን አብረን የምናየው ይሆናል። እስቲ ደውዬላታለሁ። እየመጣሁ ነው ብላኝ ነበረ። ጎማው መስሎኝ ነበር አትልም? እና እየመጣች ነው ቤተሰብ። እስቲ እንጠብቃትና ያው አብረን የምናየው ይሆናል። ያው እስከምመጣ ትንሽ ቁጭ ብለን እንጠብቃት። ሰው በጠፋ ጊዜ ሰው ሆና ተገኝታ በልቤ ተርፋለች። ደሞ ባይኔ ሞልት ለምኛለሁ እሱን እውነትም ተገቼ። አይ አሁን እየመጣሁ ነው ብላኝ ነበር። እንዴ ይሄን ሰርፕራይዝ ስታየውማ እኔ ራሱ አልጠበቀውም እኮ። ትቀልዳለህ እንዴ? እንደዚህ አይነት ሰርፕራይዝ እኔ ተደርጌ ማላቅም። እኔ ብቻ ዛሬ እስቲ ሪያክቷን የምናየው ይሆናል። እስቲ አብራችሁ ተከታተሉ። እኔ ራሱ እንደዚህ አይነት ሰርፕራይዝ ተደርጌ አላቅም። ያው ሲጀመር ሰርፕራይዝ አታቅም ልጅቷ ትላለህ። እና ብቻ ተከታተሉ እስከሚመጣ ምናምን እንጠብቃት። መንገደኛ ሲያልፍ እንዴት እንደሚሾፍ ድክም እያለች ታልፍላለች። አትልፍ ጠሪቼ ላስገባት ቪዲዮ ላይ። እና ቤተሰብ በተረፈ ሁሉ ሰላም ነው? ሳምንቱ እንዴት ነበር? አሪፍ ነበረ ወይ? ያው እኛ ጋር ሰላም ነበር፣ አሪፍ ነበር፣ ምንም አይልም። እናንተ ጋር እንዴት ነበረ? እየተገፋ ነው? እንዴት ነው? አረ አመጣም እንዴ? እሱማ ደርሻለሁ ብላ ነበረ። እስካሁን ቆየችብኝ።
ያው እና እየመጣች ይሄ በቃ ማስጠበቅ አንቺም በእኔ ወጣሽ። አዎ በይ አዎ ትላለች ደግሞ እንዴት ነሽ? ያው እና ጋይስ እንግዲህ መታለች። ካሜራ ይዤ ነው የጠበቅኩሽ። ባይዘው ሰላም ባያችሁ። ሰላም ሰላም፣ እንዴት ናችሁ የኔ ውድና እንቁ ተወዳጅ ቤተሰቦች? ፀሐዩ ደክሞኝ ነው አንዴ ከየት እንደመጣሁ ታውቃለህ? ርቀቱ ምናምን አይደል? እኔ ራሱ አላልኩም። ኧረ ደህና ናችሁ? ለማንኛውም እንዴት ናችሁ እናንተ? ደህና መሆናችሁ ነው የምንፈልገው። ሰላም ናችሁ አላችሁ? እኛ በጣም ደህና ነን፣ ፈጣሪ ይመስገን። እንግዲህ ዛሬ ተመልሰን ለሰላም ተማርኩኝ። እንዴ ታያችሁ ተመልሰን መተናል። ለምንድን ነው የጠራኝ? እንዲሁ ነው የጠራሁሽ። እንዲሁ ባለፈው ካሜራ አቁመሽ አይደል ስትላጭብኝ የነበረው? እኔም ዛሬ ካሜራ አንጥቼና ያው እየተላጥኩብሽ ነው። እኔ ላይ ምን ነው ቪዲዮ ይዘህ ቪዲዮ ይዤ ኖርማል ቪዲዮ ኧረ ምን አይቻልም። እና አይ ዝም ብዬ ነው ባይዘው የጠራሁሽ። ያው ዝም ብዬ እስቲ ሰላም እንድጥራትና ምናምን እስቲ ዝም ብዬ ነው የጠራሁሽ። ልበላት ብዬ ነው ለኦዲየንስ ራሱ ዝም ብዬ ቪዲዮ ይጀምር ያስጀመርኩት። እሺ ማለት እኔማ ያው ፕራንክ ሊያረገኝ ነው ብዬ አስቤ ነበር እና እያሰብኩ ነበር ለምንድን ነው የጠራኝ እኮ ለዚህ እንዲሁ ነው የጠራሁሽ። በቃ አሁን መሄድ ትችያለሽ። እንዲሁ ልሂድ ሂጂ፣ ደስ እንዳለሽ ሂጂ። አይደብረኝም፣ የምር አይደብረኝም። አይደብርም? የምር እንዳልሄድ እንዴ ሂጂ ያልኩሽ እኮ ነው እንዴ። ምንድን ነው? ኧረ ክረጽልኝ፣ ስትሄድ ክረጽልኝ። እንደው ኧረ ሂጂ፣ ኧረ ነይ ቀልዴን ነው። ወይ ጉዴ! አዝግ የሆነች ልጅ እየተመለሰች አንተ እየተመለሰች ኧረ ሂጂ ብያለሁ እኮ ሂጂ። እሺ ሂድ አንተ ራስህ እንደው ማምጣ ሂድ። ስፈልግ እኔ የሚወዱኝና የሚናፍቁኝ ቤተሰቦች እኮ አሉኝ። ይሄ እነዚህ ግን የኔ ቤተሰቦች ናቸው። ዛሬ ምን በልተን የመጣ እንደዚህ ሳቅ በሳቅ ነው አያውቅም። አይ እንዲሁ ነው። እኔ ሁሌ ለቤተሰቦቼ እንዲፋ እንዳልኩኝ አይዞህ ማለት ምንድን ነው የምትይው? ቤተሰቦች ይጠይቅልኝ። ካሜራማን ምንድን ነው በልታችሁ የመጣችሁት? በልታችሁ የመጣችሁት ወይ ጠጥታችሁ የመጣችሁት? ምንም በልተንም ጠጥተንም አንመጣም። ኧረ አዎ እኔ አሁን አሞኛል ለራሴ። ምን ለምንድን ነው የፈለከኝ? በቃ ለዚህ ነው የጠራሁሽ። መሄድ ትችያለሽ። በቃ ይሄ ነው ፕራንኩ። እንደውም ፕራንክ ነው ያደረኳት። ጋይዝ ምናምን ጠራዋትኝ ሂጂ አልኳት እና መሄድ ትችያለሽ። በቃ በጣም አመሰግናለሁ። በጣም ቴንኪው። አንቺም ባለፈው እንደዚህ ነው የተላችብኝ። ካንተ ጋር ምናምን መስራት አልፈልግም አይልሽ። እኔ ደግሞ ዛሬ መጣሽ ሂጂ ሊድ እኮ ባንድ ከማልመለስ አይ ችግር የለውም ሂጂ። እንኳን አንቺ እኔም ተመልሻለሁ። አንዴ አልመጣም። እሺ ይሁንልሽ። አይ ብቻ ሰላም ነው። እንዴት ነሽ? ደህንሽ? ሌላ ለምን ይሆነ? ሌላ ለምን ይሆነ? ቪዲዮ ዛሬ አንሰራም ሲጀምር ማርያምን እንዳልሄድ የምር ቪዲዮ አንሰራም ሲጀምር ዛሬ አንዴ ቪዲዮ አንሰራም። ካሜራ ይዘው ካሜራው ዝም ብዬ ነው በቃ አልኩሽ እኮ እንጂ ሀሳብ አልነበረኝም የመቅረጽ። ከዛ ሳስበው ለምንድን ጠርቻት ሂጂ ለምን አላትም አልኩና እንደውም ሂጂ በቃ ይሻላል። በቃ እሺ ይቀራል፣ ከደበረሽ ይቀራል። ኧረ እኔ እኮ ስለማልመለስ የት ነው የምትሄጂው? ከዛ መከራ ነው የሚሆነው። ተው ምኑ ነው መከራ የሚሆነው? መከራ ነው የሚሆነው እያለች ደስ ነው የሚለኝ። አውቄ ነው ጋይስ። እና እሺ ደህና ነሽ? በተረፈ እግዚአብሔር ይመስገን ማለት ጋድስ ታንኪ ዩ። አይ አረ ይሄን እንግሊዘኛ አረ ታንኪ ዩ ወይ ጉዲ። አይ እና ዛሬ የጠራሁሽ ለምን ይመስልሻል ስታስቢ? እኔ ያው እንደዚህ ሙድ ልትይዝብኛል። እኔማ ሁሌ ሙድ እንዳያስኩኝ ነው። ግን
ለምን በደንብ በቃ ለምን ይመስልሻል ስገምጪ? ኧረ እኔ አንተ ጥሩ ስራ ሰራ ጥሩ ስራ ሰራ ማለት ተንኩልኝ። እኔ እንዳንቺ ነኝ እንዴ ጥሩ ስራ ሰራም እየልጅ እንዴ? እኔማ ያው እኔማ ምን እኔ ኮምቢ ላይ ነው ሳንቀን እንጂ ልነግርህ ነበር። ምን ነው የምነግርህ? ፍራንክ ነው ብዬ አይደለ ልነግርህ ነበር አላለች ካለፈ አልነግርም ነበር። አታስደብርኝም ነበር ታዲያ ወንድ ኮንሽ? ኧረ እና እኔ ካስደበርኩ ያው ይቅርታም አይደለም። እሺ ብቻ አሁን በቃ አሁን ወደ ጉዳይ ልግባ። ጋይስ ያው እኔ እንደሱ አይደለሁም። ባለፈው ፕራንክ ምናምን ብላ ተላላጠች ብያቸዋለሁ ቀደም። ግን ዛሬ የሆነ ጊፍት አምጥቼልሻለሁ ላንቺ። ማንተ እኔ በመቼስ ቤተሰቦች ታምኑኛላችሁ እና ለማን ይሆናል? ላንቺ አይደል? ለኔ አይደል? ላንቺ ነው እንጂ። አይ እሺ። እና ሰው ምናምን ማየት የለበት ሰሰጥሽ ምናምን ሰው ምናምን ማየት የለበት። ካሜራማን አይኑ በድብቅ ነው አይኑ ይጨፍን። አዎ አንተ ሰው እንደያላልክ አንተ ራስህ እንዳትተይ ተለ እንደያላልክ እና እብድ ያለ ጽድት ያለ ጊፍት ነው ያለኝ። እሺ እና አይንሽን ጨፍኛ እንዴ ሰርፕራይዝ እየታየ ይሆናል። ካሜራማን ይሆናል። ምን ነው የምታፍረው? ካሜራማናችን ደግሞ አይናፋር። እኔ መጨፈን አልችልም። አይጨፈንም አይኔ። አይ እንደዛ ከሆነ ይቀራል። ጊፍቱ ምን ችግር አለው ታዲያ? ይጨፋል። ያው ስለዚህ አይንሽን ጨፍኝና የሆነ ጊፍት ልስጥሽ። ጣልኩት አበባይን ጣልኩት። ወይኔ ዘንድ ጨፍኝ እንዳገጭ ቆይ ችግር ግለጭ ምንድን ነው? እና ቤተሰብ እስቲ ጊፍቱ ይሰጣት ይላል። እየወጣ ነው ምናምን እስቲ እንዲ ምናምን ትላለህ እና አይኗን ጨፍና ግለጭ። ሰስፔንስ እያደረገ ምን ይመስልሻል? እንዴ የሆነ ወይ ሀብል ወይ የሆነ ጌጥ ነው። ከዛ ጨብጭው ከዛ አሳይኝ ናና አሳይ። ያው 20K ነው ያወጣሁት ባይዘው ያስቃል። አልገባኝም። አንተ ለኔ አውጥተህ የምሬን ነው። በጣም ያምራል። አይ የምሬን ነው። አርግልኝ ባይዘው አንገቷ ከመቅጫኑ የተነሳ ለአንገቷም ይሆናል። እውነት ነው። የኔ አንገት ቀጭን ነው ትላለህ። ይደረጋ ጨፍጭባ ካሜራማን እዚህኛው ላይ አድርገው። ለነገሩ ካሜራ ይዘህ ነው ታጭ እዚህኛው ላይ አድርገው ይሰፋል። ኦ ጋይስ ኦ ማይ ጋድ 20K የወጣበት ሀብል ቤስት ኦፍ ማች ይላል። ያምራላ። ዲክቺካ ጎልድ ነው ባይዘው ማለት ጎልደን ማን። አመሰግናለሁ ጎልደን ማን። እኔ ምስጋና አልፈልግም። ምስጋና ኪሳይ ከማን እና ብር ነው የምፈልገው ብር። አይ ባይዘው እኔ አይሻ እኔ እንደሱ አይደለሁም ጋይሶች። እኔ አላካብድም ዝናብ ካሜራ። አረ ቀደም እንዴት እንደገዛ ነው እኔ ነኝ ማለት። አመሰግናለሁ። ግን ደስ ያው ምንም ባስደብ አረ ማርያም በጣም ነው ደስ ያለኝ። እግዚአብሔር አረናናቶን የምር እግዚአብሔርን በጣም ደስ ብሎኛል። አመሰግናለሁ። አይ ፊትሽ ላይ ይናገር ባፍ ነው። ፊቴ እንዴት ነው መናገር ያለበት? እስቲ ንገሪኝ። አልፈልግም በቃ እንደው ምስጋና እኔ እንዲሁ ለውስጤ ላይ ምሮዬ ብቻ መሰጠኝ ማለት ነበር። ማርያምን አመሰግናለሁ። ያው እናንተ ኮሜንት ላይ አመሰግናለሁ በሉልኝ። የኔ እንግዲህ አልገባውም፣ አልተረዳኝም። እግዚአብሔርን ደስ ብሎኛል ማለት እንደዚህ ነው። ጊፍትን ተሰጥቶኝ ስለማያውቅ ምናምን አመሰግናለሁ። ወርቅ ነው ወርቅ ነው። ለወርቅ እንዲህ ብቻ ነው የምትይው? ለበል ልጁ ሰፈር እኮ እንዳንበጠብጥ ብዬ ነው። ሰፈር ያታካብድም ጭራሽ የሰው ሰፈር እኮ አትሆንም ሲጀመር
ማርያም በቃ ውሰደው። እኔ እንደዚህ እንድትሰርበኝ እንደውም አውልቀሽልኝ እንደዚህ እንድትሰርበኝማ አልፈልግም። እና ባይ ዘ ዌይ ይሄንን ሀብል ለመግዛት እሺ ላቤን ጠብ አድርጌ ስንት ስራ ሰርቼ መሰለኝ። ወይኔ ከሊስትሮ ተነስቼ ከአንድ ብር ተነስቼ እንዳለ ሰውዬ ቤተሰብ አመሰግናለሁ። በእናንተ ፊት እግዚአብሔር በጣም ደስ ብሎኛልና ማርያም የኔ ውድ ወንድም በጣም አመሰግናለሁ። ያንሳታል ጋይዝ። አዎ እና ደግሞ እስቲ እንደገዛላት የምትፈልጉት ጊፍት ጻፉልኝ። ያው እስከነ ብሩ መኪና ቢልኝ እስከነ ብሩንም ላኩልኝ አብራቸው ከሀሳቡ ጋር ኮሜንት ላይ ይላኩልኝ። ከዛ እሰጥላችኋለሁ። ያው እንግዲህ አመሰግናለን። እኔ ምንም ልልህ አልችልም። ያው ከዚህ ፎቶ ፖስት አድርጌ ነበርና ያው ፈጣሪ ሊክስ ሲፈልግ የምትመካበትን ሰው ይሰጣል ይባላል። ያው እኔ ደግሞ እሱ ነው የምመካበት ሰው። ኧረ ተይ ይሞቀኝ። የእውነቴን ነው። አሁን ላይ የሚደግፈኝ ምንም ይለኝ እሱ ነውና ያው እናንተ አመስግኑልኝ። ከኔ በተጨማሪ የኔ ወድ ወንድም ማለት እችላለሁ እና እወዳችኋለሁ። እናንተንም አከብራችኋለሁ። በያላችሁበት ሰላም ሁኑልኝ ማለት እፈልጋለሁ። ዛሬ ብዙም አላወራሁም፣ ትንሽ አሙኛል ምናምንና እንደምንም እሱ ሲጠራኝ ነው የመጣሁት። እኔ ላውራልሽ እና ቤተሰቦች እንግዲህ አሁን ሰጥቻታለሁ። ያው ደስ ያላትም ባትመስልም ያው ኧረ አንተ እንደዚህ አትፈል። ያው ሰጥቻታለሁ። ያቅሜን በአቅሜ ጊፍት ሰጥቻታለሁ። እኔ እንደሷ ፕራንክ ምናምን ጭው አልጫወትም። እና ያውና ኮሜንት ላይ እስቲ በቀጣይ ደግሞ እንድሰራላችሁ የምትፈልጉትን ቪዲዮ አሳውቁኝ። ጽድት ባለ ቪዲዮ ምናምን ደግሞ በእኔ ዩቲዩብ ላይ ምናምን ሰራላችኋለሁ። ትንሽ ጀማሪ ስለሆነ እየተቸገርን ስለሆነ እስቲ ሀሳብ ምንድነው እንዴ? ሀሳብና እንደዚህ አርጊው በሉኝ። እኔ እስከ እሱንም ከፈለጋችሁ በሉት፣ እኔንም እንደዚህ አርጊው። የተመቻችሁን እንሰራላችኋለን። ጽድት ያለ ቪዲዮ እንሰራላችኋለን። ግን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደገና ደግሞ ላይክ፣ ሰብስክራይብ፣ ሼር እየተደረገ አይደል? ለሱ ምን ትያለሽ? አሁን ለምንድን ነው? አረ ምን አትወዱንም እንደኛ ቪዲዮአችን አልተመቻችሁም? አልተመቻችሁም ነው? ቪዲዮ እንስራ ንገሩንና እስቲ ንገሩንና ወይ ጽድት ያለ ቪዲዮ እንሰራላችሁ። ኮሜንት ላይ ማሳውቁ። ከዛ በአሪፍ ቪዲዮ እንመለሳለን። ብቻ ያውና መዝጊያውን ዝጊና እንጨርስ። እኔ ያልኩኝ እኮ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሆኑልኝ። ሰብስክራይብ ያረጋችሁ፣ ላይክ ያረጋችሁ፣ ሼር ያረጋችሁ በትንሹ 10 ሰው እንኳን እኛ የሚወደን ሰው ላይክ ካረገልን በቂ ነው። ያን ነው ለለምቻው ወዳችኋለሁ። 10 ሰው ግን ትንሽ ነው። አይ ቢያንስ የሚወዱን ሰዎች ባይዘው እኔ ከመጀመሪያው ቪዲዮ በኋላ እኮ ስንት ገባው? 1300 ሰብስክራይበር አለ። አለፈ 1400 ልገባ ነው ጋይስ። ከ1200 1400 ልገባ ነው። ለዚህ ያስገቡትና እስቲ 2000 አስገቡኝና 2000 ስገባ ግን ምንም ሰጪ ሚስጥር ጋይሶች እስቲ ያው 2000 ያስገቡ። በእናንተ ፊት ምሰጠው ነገር አለ። ቀድመሽ ንገሪኝ። ምን እንዳልጓጓ አይቻልም። ቀድመኝ ነገር አንዲ ሰርፕራይዝ። እሺ ብቻ ያው 2000 አስገቡኝና ጋይሶች ጽድት ያለ እስቲ ብቻ ጊፍት ነው አልጠላም። ብቻ አሪፍ በሆነ እንትኖች እንመለስላችኋለን ምናምን በቀጣይ አሪፍ በሌላ ቪዲዮ እስከምንመጣ ፒስ። ስነሳ ስተኛ እኔም ተክዘው ከፀሐይዋ ጋራ አንቺን አጥቼሽ ነው